ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና። ሰላም ወደ ቲክቶክ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። ይችን በፎቶ የምትመለከቷት ልጅ የወግዲ ወረዳ ልጅ ናት። ደቡብ ወሎ ወግዲ ወረዳ ወደ ስደት ዓለም ከመጣች 7 ዓመቷ ነው። ግን በ7 ዓመቱ ውስጥ እያለችም ያው ደህና እንደነበረች ነበር የምናውቀው። ግን በትናንትናው ዕለት የደረሰኝ መረጃ ተፎቅ ላይ ራሷን እንዳጠፋች የደረሰኝ መረጃ አለ እና ትክክለኛ መረጃ እያገኘሁ አይደለም ያለሁት። ጓደኞቿ እንደነገሩኝ ራሷን ከፎቅ ጥላ ራሷን አጥፍታለች የሚል መረጃ ነው የደረሰኝ ከነሱ መረጃ። ሁለተኛ ቆንጽላ ጽፈት ቤትም ለመጠየቅ ሞክሬ ነበረ። ኤምባሲና ፖሊስ ይሄንን ጉዳይ ይጨርስ ነው ያለኝ። ከሱም ከቆንጽላም ጽፈት ቤት ያገኘሁት መረጃ ነገር የለኝም። እና እባካችሁን ውድ ሀገሬ ልጆች፣ ውድ ቲክቶክ ተጠቃሚዎች ሁላችሁንም በእግዚአብሔር በአላህ እየጠየኳችሁ ነው ያላችሁት። ሁላችንም በስደት ዓለም ውስጥ ብዙ ስቃዮችን እያሳለፍን ነው ያለነውና የምታግዙኝ ነገር አንደኛ ወደ ትልልቅ ሚዲያዎች እንድደርስልኝ ሼር ኮፒ ሊንክ በማድረግ ተባበሩኝ። ቢያንስ የሞተችበት ሁኔታ እንዲታወቅልኝና ምን ሆና እንደሞተች እንዲታወቅልኝ ስለምፈልግ ወደ ትልልቅ ሚዲያዎች እንድታደርሱልኝ እለምናችኋለሁኝ። ሁላችሁም በስደት ዓለም ውስጥ ሆናችሁ ሁሉንም ችግር ትረዳላችሁ ብዬ አስባለሁኝ። እና የወሰዳት የፖሊስ አካል አቡዳቢ ነው። ያዛም ፖሊሱ ሪከርድ ልኮልኛል። ግን እሷ ናት አይደለችም የሚለው ትክክለኛ መረጃ ነው እያገኘሁ አይደለም ያለሁት። እና ትክክለኛ መረጃም እንዳገኝ ብታግዙኝ ወደ እነ መሲ ጋ መሲ ብርጅስቶን እነሳራ ጋ እነዚህ ጋ እነ ብሬክ አሃበሻ ጋ እንድደርስልኝ ወደ ትልቅ ሚዲያዎች እንድደርስልኝ አግዙኝ እያልኩ ለምናችኋለሁኝ። እና እባካችሁን ቢያንስ አስከሬኗ እንኳን ወደ ሀገር እንዲገባልኝ እገዙኝ፣ እርዱኝ። ይሄንን ነው የምላችሁ።